የምታረገው ነገር ስላናደደኝ እኔም አላቅም እየሆንኩት ያለውት ነገር ምን እንደሆነ አላቅም። ግን ብቻ ማይሆን ማለት እኔ ላይ ተተግብሮ ማያቅ ጸባይ ነው እያሳየው ያለውት እንጂ እኔ እንደዛ አይነት ሰው አይደለሁም። ልክ ነኝ። አርቅህም ከጎንክ ነኝ። እዚህ እንድቆይ ትፈልጋለህ? ልቆይ ነገሮች ከሆነ ቆይ፣ ካልሆነ ግን እንደብዬሽ ነበረ ግን ሊሆን አልቻለም። በቃ እኔ የማይሆን ነገር አላደርግም፣ አላስጨንቅ። የማይሆን ነገር ላይ ስነፋ ጊዜንም አላጥፋ። ባየሽ ልብን ጭንቀት ባወቅሽ ነፍሴን ዋንታ ትረድልኝ ነበረ ላንቺ ያለኝን ቦታ። ባየሽ ልብን ጭንቀት ባወቅሽ ነፍሴን ዋንታ ሰላም ሰላም፣ ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? እኔ በጣም ደህና ነኝ። ዛሬ ለየት ባለ መንገድ መጣሁ አይደለ? ምንድን ነው ይሄ ነገር ሊደገም ነው ምናምን ብላችሁ እያሰባችሁ እንደሆነ አውቃለሁ፣ ግን እንደዛ አይደለም። እንደዛ አስቤም አይደለም የመጣሁት። ዛሬ የመጣሁበት ምክንያት እንግዲህ ለየት ባለ መንገድ ነው። ለየት ያለበት መንገድ ወደ ሌላ ነገር እየሄድን ነው። በጣም ጭቅጭቅ እያበዛን ነው እኔና ፍፄ። በቃ አለ አይደለም፣ እሱም ሌላ ነገር ውስጥ እየገባ ነው፣ እኔም ሌላ ነገር ውስጥ እየገባን ነው። ሳናስበው ወደ እልህ እያመራ ነው የኛ የውስጣችን ስሜት እና እንደዛ ደግሞ ሊሆን አይገባም። አሰብኩና ለምን እንደዚህ አይሆንም? ፍፄ እኔ ትሪት እንዳደረገው ነው የሚፈልገው። እልህ እንደሆነ አውቃለሁ፣ እልህ ይዞት ነው እኔ እንደዛ አድርጌ በመውጣቴ እልህ ይዞታል አውቃለሁ። ስለዛም ነው አሁን ይቅርታ ልጠይቀው መጥቼ እዚህ አስቀርቶኝ ድጋሜ ደግሞ እኔ መንከባከብ አለብሽ እያለኝ ያለው። ይሁን ችግር የለውም። ይህንንም ነገር የምታዩትን ነገር ያዘጋጀሁት በቃ ላይክ እየሆነ ያለው ነገር እዚህ ላይ አቁሞ ሰላም ሆነን በሌላ መንገድ አትውሰዱት። ያዘጋጀሁት ነገር እንትን ነው። በቃ እስካሁን ለመታውት በቃ ላበሳጨሁት፣ ለሰደብኩት ምናምን ነገር ሁላ አብሶ ለመታውት ይቅርታ ልጠይቀው ፈልጌ ነው ይሄን ነገር ያዘጋጀሁት። እንዴት አገኘች ታግታ እንዴት ልትወጣ ቻለች? ይሄን ነገር እንዴት አገኘች የምትሉ ሰዎች ደግሞ ልትሉ ትችላላችሁ አውቃለሁ። ግን ይሄን ላዘጋጅ ፈልጌ ሚኪን አናገርኩትና ችግር የለውም እኔ ይዤልሽ እመጣለሁ ምናምን አለኝ። አመጣልኝ። ከዛ እኔ ደግሞ እንደዚህ አድርጌ አዘጋጀሁት። አሁን ምንም አይነት ነገር አይፈጠርም። አይምሯችሁ ወደ ሌላ ነገር አትውሰዱት። ላይክ እኔም አሁን እዚህ ጋር የመጣሁት ሌላችሁም የፈለግኩት ይቅርታ፣ እናንተንም ይቅርታ እንድታደርጉልኝ እፈልጋለሁ። ልክ ነው። እዛ ጋር ባለው ነገር ጭንቅላት የሰው ልጅ አይመታም። ግን እኔ በዛ ላይ ማለት እዛ ላይ ሆኜ ሲሰማኝ የነበረው ስሜት በቃ ከዚህ ቤት መውጣት አለብሽ ምናምን ነገር እያልኩ ነበረ ያሳስብ የነበረው እና ምኑን ልምታው አላቅም። በዛ ሰዓት ምንም አይነት ጭንቅላቴ ሊያስብ አይችልም። ስለዛ ያው በደበቅኩት ነገር ሳላስበው ጭንቅላቱን መትቼዋለሁ። ተመስገን ነው፣ አልተጎዳም፣ ምንም ነገር አልሆነም። ይሄ ደግሞ አንድ ነገር ነው። ምክንያቱም እኛ እሱን ነው የምንፈልገው አይደለ? ሌላ ነገር ቢሆን ደግሞ ጣጣው ለእኛ ነው ዞሮ ዞሮ። ስለዚህ እንኳን እንደዚህ ያልሆነ ማሰብ አልቻልኩም ነበር። የኔ ጥፋት ነው፣ እንደዛ ማድረግ አልነበረብኝም። ይቅርታ፣ እናንተንም ከልቤ ይቅርታ ጠይቃለሁ። ፍፄንም ደግሞ ከልቤ ይቅርታ ጠይቀዋለሁ። ይመጣል። ሲመጣ ደግሞ ይሄን ሁላ ነገር አዘጋጅቼ በቃ እንዴት ነው ምላችሁ፣ ይሄ እናንተ ራሱ የሆነ ፊል ያደርጋችሁት ነገር የለም? ሁሌ በምንመጣው ነገር ጭቅጭቅ ነው እያመጣን ያለ ነው፣ ንዝንዝ ምናምን ነገር ይሰለቻል። እንኳን ለእናንተ ለእኛም በጣም ሰልችቶናል። ማለት ለራሴ ሰልችቶኛል። የፍፄን ስሜት ባላቅም በጣም የሚሰለች ነገር ነው። በቃ ግን በእኔ ቦታም ሆናችሁ ስታስቡት በጣም ይደብራል። በቃ እዚህ ክፍል ውስጥ ነው መሆነው፣ እዚህ ክፍል ውስጥ ሆናለሁ። እንደውም በዚህኛው መታገቴ ሁለተኛው ራሴ መጥቼ ያስቀረኝ ማለት በማስቀረቱ ስልኬን አልቀማኝም። ይሄ አንድ ነገር ነው። ምክንያቱም በቃ ይሻላል፣ ከምንም ይሻላል። አንድ ክፍል ቤት ውስጥም በሆን ስልክ ያለልኝ አውራለሁ፣ ስልክ እደዋወላለሁ፣
ብዙ ነገር አደርጋለሁ። እሱ አሪፍ ነገር ነው። እሱም በማድረጉ ደግሞ አመሰግናለሁ ነው የሚባለው። አላቅም ብቻ ምን ላይ ነበርኩ? በመምጣቴ ራሱ እንትን ብሎኛል። ያ እልህ ነው ምናምን ብያለሁ። ብቻ ግን እኔ አሁን ዋናና ዋና የመጣሁበት ምክንያት ቤተሰብ ላይክ በቃ ሁሉ ነገር እንዲቆም ነው የምፈልገው። እዚህ ጋር እልህም ፍፄ ከያዘው አላቅም፣ ፍቅርም ሊሆን ይችላል፣ እልህም ሊሆን ይችላል። አይዶን ነው ግን እኔንም ወደ ሌላ እልህ ውስጥ እየከተተኝ ነበር። ግን ይቁም ማለት ይቁም። ይሄ ጊዜያዊ ነገር ነው የሚሰማን። እልህም ቢሆን በቃ መጨረሻው አያምርም። እልህም ብንጋባ መጨረሻው ለእኛ ነው፣ ትርፉ ጥሩ አይሆንልንም። እና አሪፍ አድርጌ አዘጋጅቻለሁ። እንደሚወዱ ተስፋ አረጋለሁ። እናንተም እንደምትወዱት ተስፋ አረጋለሁ። ይቅርታ እንጠይቃለን። ይሄ ትናንት ጓደኛ መታ ነበር፣ አይታችኋል። እሷም ላይክ እንደዛ በሰላም አይመስለኝም። እንደዛ እሺ የሆነ ነገር አዳምጠው ምናምን ሄደችው። በሰላም አይመስለኝም። የሆነ ነገር አስባ ነው የሚሆነው። ላይክ ሰፈሩን ብቻ ስላሳየዋት ቤቱን አታውቀውም። እና ቤቱን ለማየት ይመስለኛል የመጣችሁና ለማየት ነው የመጣችው። እሱንም እሺ ብለው እሱ ደግሞ እሺ ስትለው አምኗት ይሆናል። ግን እሷ ላይክ ጓደኛዋ እዚህ ጋር ሆና እንደዛ ዝም ልትል አችልም። እና የሆነ ነገር ልታደርግ አስባ እንደሄደች አውቃለሁ፣ ይሰማኛል። እና ዛሬ መጥቶበት ምክንያት በቃ ይቁም ምናምን ነገር እሷ እዛ ጋር የሆነ ነገር አድርጋ ቤተሰብም እየተጨነቀ ስለሆነ ሌላ ነገር ከሚፈጠር እሱ ደግሞ እዚህ ጋር ችግር ውስጥ እንዲገባ አልፈልግም። እና በቃ ችግር ውስጥ እንዲገባ አልፈልግም። የያዘው ነገር ትቶት ምናምን ነገር ሁሉን ነገር በሰላም ፈተነው አቁመ ነው ከዚህ አይነት ጭቅጭቅ እልህ ምናምን ወተን ሰላም ሆነን እንድንቀጥል ነው የመጣሁት። እንደ ሰው ሆናችሁ ስታስቡት በቃ እሺ እኔ አልተረዳሁትም ብለን እናስብ። ግን እኔስ እሱን ብቻ ተረድቼው እንዴት ምገባበት ነገር ሊሆን ይችላል? ስታስቡት ከባድ ነው። ግን እንደዚህ እያደረገ ያለው ልክ ሆኖ ከተሰማው በጣም ትክክል አልነበረም ምናምን ነገር ግን አሁን ከሱ ጥሩ መልስ እንደምሰማ ተስፋ አደርጋለሁ። ያለፈውን ምናምን ትተን አዲስ ነገር ስላችሁ ያው በቃ በጣም ነው ጭቅጭቅ የሚያስጠላው ቤተሰብ፣ እውነት በጣም ነው ጭቅጭቅ የሚያስጠላው ምናምን ነገር። እኔ ደግሞ አላቅም ምን እየሆንኩ እንደሆነ አላቅም። በጣም አግሬሲቭ እየሆንኩ ነበረ ምናምን ነገር። በኢየሱስ ምን እንደዚህ አይነት ጸባይ የለኝም፣ እውነት እንደዚህ አይነት ጸባይ የለኝም። እኔ እንደሚታወቀው ጸባይ ሳቄታ፣ ፈገግታ ምናምን ፈገግታ ከፊት የማይጠፋ ሰው ነኝ። አልቆሳተርም ማለት ነው። እናደዳለሁ፣ የሰው ልጅ ነኝ፣ እናደዳለሁ። ግን እንደዛ በዛ ልክ አግሬሲቭ መሆኔ ለራሴም ተሰምቶኛል ስላችሁ አላውቀውም። ያን ስሜት እኔ ምንድነው አስተናግጄው አላውቅም። እና ምን እየሆንኩ ነው? ሊሆን ይችላል እኮ እዚህ በመሆኔ የመጣ ስሜት ሊሆን ይችላል። አንድ ቤት ውስጥ ተቆልፎብኝ ስለሆነም ሊሆን ይችላል። እና ያናደደኝም ነገር ያ ስሜት ሊያመጣው የሚቻለው ነገር የፍፄ ራስ ወዳድ አይደለም የራሱን ስሜት በማዳመጡ እኔ ለአለመረዳቱ ይመስለኛል ያ ስሜት እኔ ጋር ሊመጣው የቻለው እንጂ በፍጹም እኔ እንደዚህ አይነት ሰው አይደለሁም። እንድታውቁልኝ እፈልጋለሁ። እኔ ፈገግታ ከፊቴ የማይጠፋ ልጅ ነኝ። እንደዛ ቁጡ አይደለሁም፣ በጣም ቁጡ አይደለሁም። እኔ ብቻ አላቅም። ቤተሰብ ልላችሁ ፈልጋለሁ። እናንተንም ካስከፋችሁ ያን በማድረጌ ካስከፋችሁ፣ ያው አንዳንድ ሰዎች አማራጭ ስለሌላት ነው ብላችሁ የተረዳችሁኝ ሰዎች አላችሁ። በእርግጥም አማራጭ ስለሌለኝ ነው ያን ያረኩት እንጂ እኔ ፈልገው ፍፄን መጉዳት ፈልጌ ምናምን ነገር አይደለም ያን ያረኩት። በቃ መውጣት ስለፈለግኩ ብቻ ነበር ያን ነገር ያረኩት። አጥፍቻለሁ ምናምን ነገር። በጣም ከልቤ ይቅርታ፣ ከአንገቴ ደፋ ቀና ብዬ ይቅርታ ብዬ እላችኋለሁ። ፍፄም መጥቶ ይቅርታ አድርጎልኝ በሰላም በፍቅር ተለያይተን ከዚህ አይነት ጭቅጭቅ እኔ እዚህ ሆኜ ካለሁበት ነገር ወጥቼ
በቃ ሰላም እውነት አሁን ላይ ግን በጣም ሰላም መሆን በጣም ትልቅ ነገር ነው። የተረዳሁት ነገር ይሄ ጭቅጭቅ የሆነ እኛ ኖቲስ አናደርገውም መሰለኝ በጣም ትልቅ ቦታ አለው በህይወት ላይ እና ሰላም መሆን በጣም ትልቅ ነገር ነው። ትልቅ ነገር ነው። እንደዚህ አይነት ሰው አይደለሁም። በቃ ይቅርታ፣ እኔ ጭቅጭቅ መወደ ሰው አግሬሲቭ የሆንኩ ሰው ምናምን አይደለሁም። እንዳልኳችሁ ሳቂታ ነኝ። በጣም ብዙ ለፈለፍኩ መሰለኝ። ያው የሚፈጠረውን ነገር አብረን እናያለን። ፍፄ እስኪመጣ በጉጉት አብረን እንጠብቀዋለን። አይኖችሽ ነፍስ ይዘራሉ፣ ቁንጅናሽ ልብን ይሰርቃል። ላወራሽ ሳስቤ ውስጤ ያስረኛል ይተፋኛል ቃል። እንደ ህልሜ እንደ ምኞቴ ተፈጥረሽ ለኔ በልኬ ሕይወቴ ላንቺ ሰጥቼ አለው ፍቅርሽን አምልኬ። እንዴ ልቻል መውደድሽ በግልጽ እየታየ ናፍቆትሽ ልቤን እያጋየ ያንቺ ፍቅር መውደድሽ ሳይሽ ይጨምራል ጨዋታሽ ሕይወት ያሳምራል። እንዴ ልቻል መውደድሽ በግልጽ እየታየ ናፍቆትሽ ልቤን እያጋየ እንዴ ልቻል መውደድሽ በግልጽ እየታየ ናፍቆትሽ ልቤን እያጋየ። እንደምታየው ማለት ምን ዛሬ ደግሞ በዚህ መጣሽ? ጌታ እንደዚህ እንደምትለኝ አውቄ ነበር። ምን አስበሽ ነው? ኧረ እኔ ምንም አላሰብኩም። እኔ ምንም ያሰብኩት ነገር የለም ማለት ነው። በቃ ላይ ተንከባከብኝ አላልከኝ? ያው ግዴታ ስለሆነ ነው መንከባከብ። ይሄ ኮንዶም ለጭንቅላት ጥሩ አይደለም። አይ በቃ እንተ ደግሞ ሲደረግልህ ከትወድም እንዴ ወይን ነው በቃ ይሁን እንዴ ያሳሳቅሽ ነው እንደዚህ አይነት። አይ እውነት አይ እውነት ምንድነው የደበቅሽው? ሲሪየስ አንተ ይምርኝ ነው። እኔ ምንም የደበቅኩት ነገር የለም። ምንም በቃ ላይ ይቅርታ ልጠይቅህ ነው። አጥፍቻለሁ። ዛሬ ነው ታየሽ? ስላጠፋሁ ይቅርታ ልጠይቅህ ነው እንትን ያልኩት። በቃ እና ላይ ይቅርታ ነው እንደዚህ ያረዋው። እውነት ማን አወጣልሽ? ሚኪ እንዳትጮህበት፣ እውነት እንዳትጮህበት። አይ የምር እንትን ስለሆነ ነው መደረግ ያለበት ነገር ስለሆነ ነው እሱ የሚያደርገው። የሆነ ያለው ነገር ጥሩ ስላልሆነ ነው እሱም እንደዚህ ያደረገውና በቃ አረፍ። እሱ ጋር እንትን እንዳትልበት እሺ። እና ፍፄ በቃ ይቅርታ ልጠይቅ ነው። ሌላ ምንም ነገር ልልክ አይደለም። ይሄን ያዘጋጁት ደስ እንዲልክ ነው። በቃ ምን ትላለህ? እኔ በዚህ አይደለም እኮ ደስተኛ መሆን። በምንድን ነው ደስተኛ የምትሆነው? እኔ ተንከባከቢ ነበር ያልኩት። ይሄን መንከባከብ ደግሞ እንዴ አይደለም እንዴ ነው እንዴ መንከባከብ? ምን ችግር አለ? ይሄ ለየት ያለ ነገር ነው። አይ ነው ግን ቢሆንስ ምን ችግር አለ? እንጃ። በዚህ መንገድም እኮ የሰው ልጅ ይንከባከባል። እኔ አሁን እኔ አንቺን ላምንሽ አልችልም። አረ የምሬን ነው። እውነቴን ነው። እውነት እያልኩህ እንዴ አላምንሽማ እኔ። እሺ ቤቱን ዞር ብለህ መፈተሽ ትችላለህ። ካላመንከኝ ልነሳልህም እችላለሁ። እዚህ ውስጥ ምንም ነገር ባልደብቅም አንቺን አላምንሽ። አውቃለሁ ያደረኩት ነገር አያሳምነኝም። በቃ ልታምነኝ ምንም አታረጊኝም። ምንም አላደረገም። እውነት ጌታ ማርያም እንዴ ለይቅርታ ብቻ ነው ለትመጪ ምናምን አይደለም። አረ ማርያም እንዴ አረ ምን በቃ ያደረኩት ነገር ስትስቂ እንደውም አላምንሽ። ኦኬ ነገረኛ ልኮሳተር እንደዛ ስትሆንሽ የምሬን ነው። ግን ፍፄ እኔ እኮ አሁን ነገረኛ ያልከው እኔ እኮ ነገረኛ አይደለሁም። ጌታን ነገረኛ አይደለሁም። እና ምንድን ነሽ? የምሬን ነው። አንተ እኔ እንጃ አላውቅም። ለይቅርታ ነው ይሄ ሁሉ ነገር። አይ እንድታውቀው የምፈልገው ነገር አለ። እኔ ነገረኛ ሆኜ ምናምን ነገር አይደለም። እሺ ላይክ አንተ የምታደርገው ነገር ስላናደደኝ እኔም አላውቅም እየሆንኩት ያለሁት ነገር ምን እንደሆነ አላውቅም። ግን ብቻ ማይሆን ማለት እኔ ላይ ተተግብሮ ማያውቅ ጸባይ ነው እያሳየው ያለሁት እንጂ እኔ እንደዛ አይነት ሰው አይደለሁም።
ስታገኝም እንደዚህ አይደለም አይደለ? እኔ እንደዚህ ነገረኛ ተቆጪ ይሆናል ምን አይነት ሰው ነኝ እኔ? ሳቅሽ ጀምሮ ሆንሽ? አይ ኖ አይ አፍጽ እንደዛ አይደለም። ያው እኔ እንጃ መጀመሪያ ስታውቂኝ መጀመሪያ ሳቅሽ በሌላ ነገር ነበር፣ ግን እንደዛ አይነት ሰው አይደለም። እኔ እንጃ። ኧረ በስመ አብ አሁን ስለማውቀው ነው አውራ በባል ብሎ አውራ ምሽለው እንጂ እኮ አልኩህ እኮ እንደዚህ የሆንኩበት ምክንያት ያው በዛ ሰዓት አንተ እያረከው ነገር አናዱኝም ስለነበረ ምናምን ነው እንጂ በሌላ ነገር አትወሰደው። ለይቅርታ ከሆነ ይቅርታሽን ተቀብያለሁ። ይቅርታ ተቀብለሃል? በቃ ስልክ እሺ ልክ ምንም ነገር እሺ እኔ ልጠጣ እኔ ጠጥቼ ላሳይክ እኔ አልጠጣም። ጠጣልክ። ይቅርታዬን ከተቀበልከኝ ጠጣልክ። ይቅርታዬን ከተቀበልከኝ ጠጣልክ። ካልሆነ ደግሞ ይኸውልህ እሽጎይን ነው የሆነ ነገር አለው ብለህ ካሰብክ እኔ ልጠጣው እችላለሁ። ይኸው ቆይ የምር ቀምሼ ላሳይክ። እኔ አልጠጣም እኮ ነው። ትጠጣልክ ፍፄ። ግዴታ ታስገድጂኝ እንዳይሆን ምንም ነገር የለውም። ብቻ ለማንኛውም አመሰግናለሁ ይቅርታ ስለጠየቅሽ። ይቅርታዬን ከተቀበልከኝ ደግሞ ትጠጣለህ። እኔ አልጠጣም። እንደዚህ አዘጋጅቼ አልጠጣም ማለት በጣም እንጋሻዛ ያዝና ጠጣ። እናትህ ካሁን በዚህ ደግሞ ምንድነው ማውራት የተፈለገው ነገር አውሪ። በቃ እኔማ አወራሁ ይቅርታ እንድታደርግልኝ ነው። ይሄ እንካ ጠጣ። እሺ ይዘክ እናውራ እስቲ በእናትህ እንዴ አትጨቃጨቅ። ጠጣ የጭቅጭቅ መንፈስ ትጠጣልክ ፍፄ። የምር ይደብረኛል ካልጠጣክ ደግሞ ለአንተ እኮ ነው ያዘጋጀሁት እንጂ እሺ ይኸውልህ ላውራክ የፈለኩት ነገር ምንድነው መሰለክ፣ ግልጽ ነው። እንደዚህ ልንሆን አይገባም። አንተም ሌላ ችግር ውስጥ እንድትገባ አልፈልግም። ስለዚህ በቃ ነገሮችን እዚህ ጋር እንጨርሳቸው ማለት በቃ ይብቃ። እሺ አንተ ጭቅጭቁ ምናምን ተመችቷል? እንደዚህ መሆኑ አልተመቸህም አይደል? ምኑ ነው ይቀየርሽኛለሽ? በቃ ሁሉ ነገር እዚህ ጋር ይብቃ ፍፄ። እንደዚህ መሆናችን ይብቃ። እኔ እዚህ መሆኔ ይብቃ። አንተ እንደዚህ መሆንክ ይብቃ። ቆሱ ለማለት ነው አይደል? እንትነሽ እኔም ብዙ ተጫምኩሽ መሰለኝ ነገር እሱን ለማለት ነው አይደል? እንደዚህ ያዘጋጅተሽ አይ በቃ ስልክ እኔ ይቅርታ ለመጠየቅ ያህለው ፕላስ ደግሞ በቃ እንደዚህ መሆን ስለሌለበት እዚህ ጋር እንድንጨርስ ምናምን ነው እንደዚህ እያረኩ ያለሁት። ግን ብዙ ተጫምኩሽ የማይሆን ነገር እየሞከርኩ ነው፣ እየለፋሁ ነው መሰለኝ። ያላውቅም የሚሰማህን ስሜት ነው እኮ መውጣት ፈልገሽ ነው። በቃ ሁሉም ነገር እዚህ ጋር ማብቃት አለበት ፍፄ። መውጣቴ ምናምን ነገር ሳይሆን እወጣለሁ። ከዛ ደግሞ በቃ ጭቅጭቅ ምናምን ነገር አይኖር በመሀላችን። በቃ በሰላም ሁሉን ነገር እናድርግ ምናምን ነገር። እኔም እዚህ ጋር ሌላ ጸባይ፣ ሌላ ባህሪ እያመጣሁ ነውና በቃ ይደብራል ፍፄ እውነት። እሺ አይደለም እኔ ስማኝ ፍፄ፣ እንደዚህ እንዲሆን ሳይሆን እንደዚህ ሂጂ ምናምን ነገር እንድትለኝ አይደለም። በቃ ሁሉ ነገር እንትን እንበል በቃ ተው። ለምንድን ነው እንደሱ የምታደርገው? ምን አደረገክ? ቅርታሽን ተቀብያለሁ። ስለዚህ ይሁን አበባ አይደለም እንዴ? እና አበባ ለኔ ምን ያደርግልኝ? ኧረ ፍፄ በእናትህ ሞራሌን አትግደለው። ምን ሆነክ ነው አበባውን እንዴ? አንዴ በቃ ይቅርታ ለመጠየቅና ለመሄድ ልትይ ነው አይደል? እኔም ደግሞ እስከዛሬ ብዙ ከኔ የማይጠበቅ ነገር ሳደርግ ነበረ። እንጂንም ያለ ፍላጎትሽ ብዙ ጊዜ እንትን ብዬሽ ነበረ፣ ግን ሊሆን አልቻለም። በቃ እኔም የማይሆን ነገር አላድርግ፣ ራሴንም አላስጨንቅ፣ የማይሆን ነገር ላይ ስለፋ ጊዜንም አላጥፋ። ቀይን ከተረዳህልኝ አመሰግናለሁ። ግን ከልብህ ነው እንደውም የምፈልገው ባንተ ማለት በቃ ወደ ድሮ ማንነትህ ተመለስ። ልክ አይደለም እያረክ የነበረው። አመሰግናለሁ ስለምክርሽ፣ ስላሰብሽልኝም አመሰግናለሁ። ፍፄ እየቀለድክ እየመሰለኝ ነው። ግን ለምንድን ነው የምቀልደው? የምር ለምንድን ነው የምቀልደው? አላውቅም፣ ግን እየቀለድክ እየመሰለኝ ነው። የሆነ ከልብክ የምታወራ እየመሰለኝ አይደለም። ከልቤ ነው።
የምርህ ነው? አይ አይመስለኝም። አባባል ክራስ እኮ ጨርሻ አይደል አንቺ ፍፄ እኔ ልሂድ ብቻ ለማለት አይደለም፣ አንተን ለመደለል አይደለም ይሄን ያዘጋጀሁት እኮ። ለምን ታደለላ? ምን ምክንያት? በቃ ይቅርታ ልጠይቅ ስላሰብኩ ይቅርታሽን ተቀበልኩኝ እና እሺ፣ እዚህ ይቅርታዬን ከተቀበልከኝ ማለት እዚህ እንድቆይ ትፈልጋለህ? ልቆይ ፍላጎትሽ ከሆነ ቆይ፣ ካልሆነ ግን ከዚህ በኋላ አይደለም። አይ አንተ እዚህ እንድቆይ ትፈልጋለህ? እኔ ብትቆይማ እኔ ደስ ይለኝ ነበረ፣ ግን ያለ ፍላጎትሽ በግዴታ ከዚህ በኋላ ምንም ነገር። አሁን ራሱ እዚህ የቆየሽበት ምክንያት ታውቂዋለሽ። እንደ መጀመሪያ አይደለም አይደል? በመጀመሪያ ምክንያት አይደለም። አይ ነው አውቃለሁ። አሁን ደግሞ ፍላጎቱ ከሌለሽ በቃ አንቺንም ብዙ 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 አስጨነቅኩሽ። በኢየሱስ የማይሆን ነገር መልፋቱም ተገቢ አይደለም። በቃ አሁን አንወቃቀስ እንድንወቃቀስ አይደለም እንደዚህ እንትን ያለው ብቻ ግን የሆነው ሆኗል። ስለዚህ በሰላም በፍቅር በደስታ እንትንበል እንፍታው ነገሩን ሁሉ እና ደግሞ አሁንም እንደዛ እያልኩ ሳይሆን አሁን ደግሞ በተቻለ መጠን አንተ ወደ ድሮ ማንነትህ እንድትመለስ አብሬክ ነኝ፣ አርቅህም፣ ከጎንክ ነኝ። አብረሽኝሽ ወደ ምን እንደመለስ ነው? አብረሽኝ ፍፄ ያረቁም ነገር ነው እያወሩ ያለው ስለመዳን ያለ ወደ ምን እንደመለስ ነው? አብረሽኝ ወደ ድሮ ማንነትህ ወደ ድሮ ፍፄ። አንቺ ካለሽ እኔ ወዴትም አልመለስም። አንቺ ካለሽ ስለዚህ ልራቅህ ከሱ ነው የሚሻለው። ፍላጎትሽ ነው ማውጣት ፍላጎት አይደለም ፍፄ። እኔ እኮ እዚህ ጋር ሐሳብ በቃ አንዴ ጥሩ አንዴ መጥፋቱኛ ላጉን ለኔ ያሰብሽም አትምሰይ አይደለም። አሁን እዚህ ጋር ለአንተ አስቤ ነው እንደዚህ እያደረኩ ያለው። ታው ለኔ አስበሽልኝማ ቢሆን እኔ የምፈልገውን ነው የምታደርጊልኝ። አሁን አንቺ ለራስሽ አስበሽ ነው ለራስሽ የምትፈልጊው ነገር። ደግሞ እኔ እዚህ ጋር እየደለልኩ አይደለም፣ ቅድም ተናግሬያለሁ። ለራስሽ እየደለልሽኝ ነው ያለ ምናምን አላልኩሽም። በቃ ፍላጎትሽን እያከበርኩልሽ ነው። አሁን መሄድ ትፈልጊያለሽ፣ መውጣት ትፈልጊያለሽ። ከዚህ በኋላ እኔ ደግሞ ልጫንሻች እስከዛሬ ይሄው አልኩህ እኮ ስልክ ለኔ እያሰብሽልኝ እንዳልሆነ አውቃለሁ። እያሰብሽልኝ አይደለም እያሰብኩልክ ነው ፍፄ። እንደዛ ብለህ አታስብ። እየደለልኩ ከሆነ ከተሰማክ ደግሞ ስላሰብሽልኝም በጣም አመሰግናለሁ። ከልብክ እንዲሆን የምፈልገው ብቻ ሲሆን ደስ አይልም። ማሰብ ፍፄ፣ አንተ የምትረዳው መንገድ ሌላ ነው። እኔ ደግሞ ያልቀበለው አልችልም። ለዛ ነው እሺ፣ ብትረዳኝ ሞክር። እንረዳለን፣ ችግራችንን እንፍታ፣ ወደ ድሮ ማንነት ችግርሽን ፈታሽ ጨረሻ አይደል? የአንተንም ችግር እንፍታ። የኔ ችግር እዚህ የኔ ችግር ደግሞ አንቺ መፍታት አትችይም። ራሴ ፈቷል። ካልክ የራሴ ውሳኔ ነው። እኔ ላስገድድክ እዚህ ጋር አልችልም። መጀመሪያም እያልክ የነበረው ማለት አብረሽኝ ሆነሽ ምናምን ነገር ስላልክ ላይ እሱን አስቤ ነው እንደዛ ያልኩክ። ካልፈለክ ግን ኢትስ ኦኬ፣ ሁሉም ነገር መቅረት ይችላል። በቃ ካሜራ ተሸክሽ ከዚህ በኋላ የሚያስጨንቅሽ ሰው የለም፣ እንደዚህ ሁሉ የሚልሽም ሰው የለም። ራስሽ የፈለግሽውን ነገር ማድረግ ትችላለሽ። አዝነህብኛል እንዲህ ስትል አሁን ለምንድን ነው እኔን ሌላ ነገር ውስጥ ለማክተት የምትሞክር? ለክኒ በቃ እንዴ አዝነህብኝ እንዴ አልፈልግም። ግን እያሰብሽልኝ ነው ወይስ ሌላ ነገር አለ ነው? ምን ነገር ይኖራል እኮ? ሌላ ነገር ካለ ነገርኝ፣ ከሌለ ደግሞ በቃ ኦልሬዲ ጨርሰሻል አንቺ ማለት ማውጣት ነው የፈለግሽው። እኔ ደግሞ አልከለከልሽም። ከልብክ ነው ይቅርታ ያደረክ? ከልብክ? አዎ። እሺ ልብ ከሆነ እሺ፣ ይቅርታ ስላደረክልኝ አመሰግናለሁ። በእኔ ምክንያት እንዲከፋክ ምናምን ነገር አልፈልግም። ከዚህ በኋላ በቃ መስማት አልፈልግም። በሷ ምክንያት ከፋው ምናምን ነገር ሲባልና ፍፄ በቃ እንዳልኩክ ነው። እሺ ደግሞ በፈለግከኝ በምንም አይነት መንገድ ከጎን ነው ያለሁት። ጌታ ፍፄ አትሳቅ። በፈለግከኝ ሰዓት የምር ነው። በፈለግኩኝ ሰዓት አይደል እንደ ይሄድሻለሽ
እዚህ መሆኔ ልክ ስላልሆነ ነው ፍፄ ይሄ አንቺ ፍላጎት ነው ስለኔ ፍላጎት እንትናት ወይ አትጨነቂ ላይክ እኔ ባለትዳር አይደለም አላገባኸኝ ምናምን ነገር እዚህ እየኖርን ያለ ነው ማለት እየታገርሽ ይሁን ግን አንተ አሁን እዚህ ቆይ ነው እያልከኝ ያለው እዛ ሌላ ላይፍ አለ ይሄ ደግሞ ይንታታል ይሄ አይሆንም ብቻ ግን በቃ ይቅርታ ካረክልኝ እዚህ ምንም ሰራ አይመስለኝም ለደልለ ግን እንደዚህ እንዳላረኩ እንድታቀልኝ እፈልጋለሁ ባየሽ ልብን ጭንቀ ባወቅሽ ነፍሴን ዋንታ ትረግልኝ ነበረ ላንቺ ያለኝን ቦታ ባየሽ ልብን ጭንቀ ባወቅሽ ነፍሴን ዋንታ ትረግልኝ